ልክ አንድ ምስት አለክ አልኳት። እኔ ሌላ ፍራይ ቤቶች አላቅም፣ ወላሂ ምንም አላቅም ሌላ ምስቶች እንዳሉ ማለት ነው። ከዛ ችግር የለውም እሷ ሁለተኛ ሌላ ፕራይቬትሊ ሌላ ሚስቶች እንዳሉት አታውቂም አንቺ። ፐብሊኳን አንዷን የልጅ እናቱን ሁሉም የሚያውቃትን ቲክቶክ የምታውቂው። ስለዚህ አንተ ሚስት አለክ እኮ ስትዩ ምን አለሽ? ከዛ አዎ አለኝ፣ ግን አንድ ምስት አለኝ፣ ችግር የለውም የኛ ሃይማኖት 4 ነው የሚፈቀደው። አንቺ ደግሞ በቃ አንቺ እሺ ካልክ ማግባት ነው የምፈልገው ምናምን አለኝ። እሺ አልኩ። እስቲ መጀመሪያ አልኩኝ እኔ ጠይቅና ምስቱ ማለት ነው ጠይቅና እሷ እሺ ችግር የለውም ካለች እኔ እሷ ማስቀየም አልፈልግም። እሷም ሴት ናት እኔም ሴት ነኝ። ከዛ ጠይቅና እሷ እሺ ችግር የለውም ካለች ችግር የለውም እንስማማለን። አይ እሷ ግን ትቀየማለች ከሆነ አልፈልግም እኔ ላይ እንዴት ታገባለች ምናምን ትላለች ከሆነ ደግሞ እኔ አልፈልግም አልኩ። ይሄው እሷ ችግር የላትም እኔ እነግራታለሁ ምናምን ምናምን አለኝ። ከዛ እንደዚህ ነው አዎ እሺ በቃ ብዬ ላንቺ እንደዚህ እንደዚህ ነው ማረገው፣ አይድ አሰራልሻለሁ፣ መንጃ ፈቃድም እንትን ላይሰንስ ትጀምራለሽ፣ ችግር የለውም፣ ከመዳን ቤት አትሰሪም። እኔ 5 ዓመት ነው ሰራው ከመዳን ቤት ማለት ነው። መዳን ቤት አንቺ ጠፍተሽ ነው የምትሰሪው? ላ ጠፍቼ አይደለም፣ ጠፍቼ ሰርቼ አላውቅም። እኔ ኮንትራት በህጋዊ ነው የሚሰራው እኔ መዳን ቤት ማለት ነው። ኦኬ ከመዳን ቤት ለመውጣት ነው ካንስሌሽን ጠይቀሽ 9,000 ድርሃም ለሙባረክ የሰጠሽው? አዎ ላይሰንስ እንትን ለመንጃ ፈቃድ ላይሰንስ እንትን እኔ ጨርስሻለሁ። ትረድኛለሽ? በደንብ ነው የምረዳሽ። አማርኛ ነው እጨርስሻለሁ። 10,000 ብር ነው፣ አይ ደግሞ 9,000 ብር ነው አለኝ። እሺ ችግር የለውም አልኳት። እኔ ብር አለኝ 5 ዓመት ነው ሰራሁት። ከዛ በኋላ ሰጠሁት። በባንክ መጀመሪያ ቆይ 9,000 ድርሃም ለኢቃማ ማሰሪያ ስትሰጪው ደረሰኛለሽ? በባንክ ባልሽ ለመወድ አላሰራም። አሁን 3 ወር ነው ከሰጠሁት ካንስሌሽን። እልክልሻለሁ ወረቀት። ወላሂ እስካሁን ድረስ አላሰራም። አሁን እስካሁን ድረስ እና አሁን አንቺ ቀራማ ገባሽ? አዎ ቀራማ ውስጥ ገባው። እልክልሻለሁ ወረቀት። እሺ ከዛ እሺ 9,000 ድርሃሙን ለኢቃማ ማሰሪያ ከካንስሌሽን ጋር ከመዳም ተቀብለሽ ከሰጠሽ በኋላ የመንጃ ፍቃድ 10,000 ገና ኢቃማ ሳይሰራልሽ ለምንድን ነው እንደገና የመንጃ ፍቃድ 10,000 ደግሞ የሰጠሽው? አምናለሁ እኔ ስለማምን ነው ሰጠሁት። አንድ ሰው መንጃ ፍቃድ ለማውጣት ይኸውልሽ መጀመሪያ ኢቃማ መጨረስ አለበት። ኢቃማ በእጁ መያዝ አለበት መንጃ ፍቃድ አፕላይ ለማድረግ። አዎ ስለዚህ ኢቃማሽን ሰርቶ በእጅሽ ሳይሰጥሽ እንደገና ደግሞ ሌላ 10,000 ድርሃም ደግሞ ለላይሰንስ ለምን ትሰጫለሽ? ማለት ገና ኢቃማሽን የሚጨርስ ችግር የለውም አለኝ። አይድ በአንድ ሳምንት ውስጥ ነው የሚጨርሽ፣ ችግር የለውም አይቆይም አለኝ። በአንድ ሳምንት ትጨርሳለሽ አልኩ። አዎ ጨርሻለሁ፣ ችግር የለውም። በአንድ ሳምንት ማንም ሰው ጠይቂ፣ በአንድ ሳምንት ውስጥ ጨርሼ በእጅሽ ነው የሚሰጠው። ከዛ በኋላ ደግሞ ላይሰንስ ትጀምራለሽ አለ። እሺ አልኩ። ጥሩ የ9,000 ድርሃሙ 3ኛው ወር ላይ የሰጠሽው አሁን 5ኛው ወር ላይ 2 ወር ሆኖታል። አዎ በተከታታይ በምን ያህል ልዩነት ነው 9,000 ድርሃም እና 10,000 ድርሃም የሰጠሽ? በአንድ ቀን ነው ሰጠሁት እኔ በእንትን በ19,000 ድርሃም 19,000 ድርሃም በአንድ ቀን የሰጠሽው? አዎ ማሻአላ ሀብታም ነሽ። ላይ በአንድ ሳምንት ውስጥ ጨርሳለሁ አለኝ። በቃ ችግር የለውም አንድ ሳምንት ቶሎ ስለምደርስ ችግር የለውም በቃ እሰጣለሁ ብዬ ነው ሰጠሁት። እሺ 3ኛው ወር ላይ አሁን 2 ወር ሆኖታል። 5ኛው ወር ስለሆነ ያለ ነው። እሺ ከዛስ ምንድን ነው የተፈጠረው? የተፈጠረው መዳም ቤት ኢጃዛ አለሽ? ምን መዳም ቤት? አሁን እነዚህ የላክሽልኝ አብራችሁ ያሳለፋችኋቸው ነገሮች የላክሽልኝ በውስጥ በዋትሳፕ አንቺ መዳም ኢጃዛ እየሰጠችሽ እየወጣሽ እየተገናኛችሁ ነው ወይስ አንድ ቤት መኖር ጀምራችሁ ነበረ? እንዴት ነው? አይደለም አቡዬ ምን መሰለሽ እኔ ማለት ነው መዳም ቤት ነው የሚሰራው አይደል? ቅድ በፊት ማለት ነው። ከዛ እሱ ጋር ከመዳም ቤት ያለሁት ነው ተዋወቅነ። እኔ መዳም ቤት ነው አለሁት። ከዛ በኋላ እኔ ኮንትራት አልጨረስኩም። አይዲ አለኝ ልክልሻለሁ ማስረጃ ማለት ነው። ለመዳም ነው ተናገርኩ። በጣም ደክሞኛል፣ እናቴ እያመመች ነው፣ እናቴ መጠየቅ ይፈልጋሉ፣ አገር መግባት ይፈልጋሉ አልኩ
መዳም ማለት ነው። ከዛ ችግር የለውም እሺ ለአንድ ወር አገርሽ ግቢና ተመለሺ አለች። ከዛ ፍቃድ ሰጠች። ከዛ ለሱ ነው ተናገርኩ። ለሱ ተናግሬ እኔ ኢትዮጵያ እየሄድኩ ነኝ። እሱ ጋር በስልክ ነው የምናወራው። እኔ ኢትዮጵያ እየሄድኩ ነኝ እንደዚህ ነው አልኩ። ኢትዮጵያ ከሄድኩ ደግሞ እኔ አልመለስም፣ በጣም ደክሞኛል። 5 ዓመት ነው ሰራሁት። አሁን በቃ ሰለችቶኛል። ሰርቻለሁ፣ አልሐምዱሊላህ ሀገሬ ገብቼ ስራ ሰርቼ መለወጥ እፈልጋለሁ። አረባ ሀገር መመለስ አልፈልግም አልኩ ለሱ ማለት ነው። እኔ እዚህ ነው አለኝ፣ ችግር የለውም። እናትሽ ትጠይቃለሽ፣ አገር ገብታ እናት ትጠይቃለሽ። ከዛ በኋላ ትመጣለሽ። እኔ መንጃ ፈቃድሽ አወጣልሻለሁ። ካንስሌሽን ከተቀበልሽ በኋላ ደግሞ እኔ እንትን ምንድን ነው አይቃማሽ አሰራልሻለሁ። ችግር የለውም። አመዳን ቤት አትሰርም፣ ንካ እናስራለን። ከዛ በኋላ ደግሞ በቃ እኖራለን ምናምን አለኝ። ከዛ እሺ ያልኩ። እኔ ኢትዮጵያ ገብቼ 1 ወር እስከ 10 ቀን ምናምን ነው ተቀመጥኩ እናቴ ጋር ማለት ነው። ከዛ በኋላ ትኬት እሱ ነው ቆረጠኝ በራሱ ብር። አዎ እሱ ነው ቆረጠኝ። ኦኬ በራሱ ብር ነው መመለሻ መሄጃም። አዎ እሱ ነው ቆረጠኝ። ከዛ በኋላ መጣው። ከመጣው መጪ ተቀብሎሽ እሱ ጋር አረፍሽ። ከኢትዮጵያ ስትመለሽና ተቀበለሽና ከኤርፖርት እሱ ቤት አረፍሽ? አዎ አላረፍኩም፣ ገና ነው። እሱ ነው ተቀበለኝ። ከዛ በኋላ ኒካ ነው አሰርነ ማታ ማለት ነው። እኔ ከሪፖርት ከመጣው ከዛ ኒካ ካሰረ በኋላ ብሬ መኖር ጀመረ። አንዴ እየጻፍኩ ነው። ቆይ አንዴ ለሱ ቤት አዎ ወላሂ አይደለም ጭራሽ ያለ ፍቃዳችን ያሳናት ያለ ፍቃዳችን በጣም ያሳዝናል። ወላሂ አይልም። አሁንም ይህንንም ላይቭ አይታ ሁለተኛ ሚስት ላይ እንዳገባባት ላታቅ ነው ሚስትክ ጋር ሌላ ብጥብጥ ውስጥ ያለው ታይ በእናትህ ስለሷ አታንሺ። ኦኬ አሁን ልጃችሁ መኪና ውስጥ አለ። ብቻውን ነው ወይስ እናቱ አለች? ላ ብቻውን ነው፣ ከጓደኛዬ ጋር ነው። እሷ ጋር ተጣልተናል። ሌላ መታ እድሜና ጤና ይስጣትና መታ በጥብጣ አልወጣችም። ሚስቱ ነኝ ብላ እሷ መታ ሚስቱ ነኝ ስትል ነው የሰማቸው። ወላሂ ይበልታ ማስፈቀድ ነበረብህ። ለሚስትህ ዘይት ተዘጋጅቶልኝ ስንት ነገር ተዘጋጅቶልኝ የተረፍኩ ወንድ ነኝ። ኧረ በእናትሽ ሀቢባ ዘይት ትኩስ ዘይት ሊደፋብህ ነበር። ተይ ያልኩሽ ሀቢባ፣ እኔ እነግርሻለሁ በውስጥ ብዙ ነገር ውስጥ ነኝ እኔ። እንኳን አላህ ተረፈ። ግን ለሌሎች ወንዶች መማሪያ ትሆናለህ። ጥሩ ነው። ለሚስታቸው ሳይናገሩ ሚስታቸው ለሁለተኛ ሚስት የሚያገቡ ወንዶች መኪና ውስጥ ነው እያደርክ ያለሁት ብለሽ ታምኛለሽ? አሁን እኮ ጥሩ ነው። በጣም ጥሩ። ይህን እኮ መናገር አለበት አይደለም? ድሮ ውስጥ ተባሪራለሁ በሷ ምክንያት ማለት ነው። ደብቄ አግብቼ ማለት ነው። ባለቤቴ በቀደም ስሰማ ወላሂ አልዓዚም ነፍሰ ጡርነት ማለት ነው። አስቢው ስቃይ ውስጥ ገብቼ ባባብላት በአቅፋት ብስማት አልሰማ ብላ ትናንትና የሆነ ሰው ልብስ አምጥቶልን ማለት ነው፣ የባህል ልብስ ማለት ነው። ሊያስታርቁን ነው እኮ ነው። በቃ ቪዲዮ ስሩልን ምናምን ሲሉ ልስማት ስል አዋረደችኝ፣ እምቢ አለች። ከዛ ቪዲዮውን በቃ ለቀቁት። ልስማት እንደዚህ ስቀርባት እምቢ ብላኝ ማለት ነው። እንደዛው ለቀቁ። በቃ ማደርገው ነገር ነው። ግን ይኸውልህ መርየም ግን ምን ብላክ ነበር? መጀመሪያ መርየምን ስትጠይቃት ሚስትህን አስፈቅደ እሷ የማይደብራት ከሆነ ብላክ ነበር። አዎ ብላኛለች። ታዲያ ሚስትህን ማስፈቀድ ማስፈቀድ አያስፈልግም አልኳት እኮ። ግን እንትኑ አሁን ለምሳሌ ትኩስ ዘይት ደፍታብህ አንተ እድሜ ልክ ፊትህ ተበላሽቶ ቢኖሩ ምን ታደርግ ነበር? በጥፋቴ ነው ላለሁ ቃየቅ። ስለዚህ ሌሎች ወንዶች እንዲማሩበት አንተ በቤት ላይቭም ተናገር፣ ቪዲዮም ስራ። ሚስቶቻችሁን ሳታስፈቅዱ ሁለተኛ ሴት አታግቡ በል። ሁለተኛ ሴት ሲጀመር ምን ያደርግላቸዋል? ሁሉም ሴት የያዘው አንድ አይነት ነገር ነው። ነገሩ ሳይሆን ሲደባለቅ ማለት ነው። እንግዲህ ትልልቅ ሰዎች ሲያወሩ የሰማሁት ከሌላ ከተለያየ ቦታ ሲወለድ ልጅ በጣም ጥሩ ይሆናል ብሎ ነው ሴቶችን የሚያሙት አንዳንድ ወንዶች። የባላመሉ ዳቦ ይልሳል ሆኖ እንጂ ነገሩ
ወንድ ልጅ አንዳንድ ወንድ በተፈጥሮ ልክስክስ ስለሆነ የተለያየ ነገር ያለ ስለሚመስለው እንጂ ሁሉም ሴት የያዘው አንድ አይነት ነገር ነው። ፈጣሪ ሁላችሁ እሱ ትክክል ነው። አየነው ሁሉም አንድ ነው። ግን ደግሞ የሚናገሩት ነገር ሰምተን ነው አባቶቻችን ልቆች አትስሙ። እንደዚህ አይነት ነገሮችን እየሰማችሁ ይህንን ባታደርጉ ጥሩ ነው። ካለበለዚያ የራሳችሁ ህይወት ነው እየከፋ የሚመጣው። ለምን ሴቶች አሁን አሲድ መድፋት ጀምረዋል። ያለ ወንድ ላይ ነገር ምን እንዳለች ወላሂ ማለት ነው። እኔ የእሷን ሰሚራ በጣም ስለምወዳ ስለማከብራት አልናገርም ብዬ ነው እንጂ ማለት ነው። የመጨረሻ ዋርኒንግ ተሰጥቶኝ ማለት ነው። ህይወትን አትፍቼ ነው ህይወቴን ማጠፋው ብላ ማስጠንቀቂያ ሰጥታ አስፈራርተኝ ማለት ነው። 7 ቀን የሆነ ክፍል አለ ዘግቼ ተኝቻለሁ ብቻዬን ተደብቄ። ጀግና ናት ጀግና። የሴቶች ጉዳይ ይኮራል። አሁን ደግሞ እቺ መታ ቤት ውስጥ ማለት ነው ምስቱ መጀመሪያ አይዲ ያለች ነበር። እኔ ለፖሊስ ደውል ምስቱ ነኝ ስትል ድንግጥ እቺ ማለት ነው። ምን ማለት ነው አለችኝ። አይ እኔ እነግርሻለሁ ምናምን ብዬ በኋላ ላስረዳ ብሞክርም አታናገረኝም። ክላስ እየዘጋች ማለት ነው። ወላሂ አልዓዚም ክላስ እየዘጋች ማታ የሆነ በቃ አሞኛል ብዬ በፎርም ማለት ነው እንደምቀጥ ነገር ሁኜ ክላስ ገባሁ። ላይቭ ላይ አልነበርኩም አላየሽም? ከእናንተ ጋር ጌም ከተጫወኩ በኋላ ቀስ ብዬ እጄ ገብቼ ስተኛ ተነሱ ጣለችኝ። አይ አሞኛል ምናምን ብለህ እያንቀጠቀጠኝ ነው ስላት ዝም ብላ እያየችኝ ነበር እዛ። ጎበዝ ናት፣ ጀግና ናት። ትበርታ፣ በደንብ በርቺ ይበልልን። እንደዚህ አትበይ። ወላሂ እዚህ ስር ነው የምትውለው። አቢባዬ በእናትሽ አውኩ ለሌሎች ወንዶችም ትምህርት ነው የሚሆነው። ገባክ? እንደዛ ካሽማ ትምህርት ሊሰጠኝ ነው። እንደዛ አቢባ አይደለም ማለቴ በቃ አሁን ኦልሬዲ አንተ ከስህተት ተምረሃል። ግን ለሌሎች ወንዶችም መማሪያ እንዲሆን አሁን ሚስቶች ይኸውልህ፣ ሁለተኛ ሚስት የሚያገባባቸው ባል ላይ አሲድ መድፋት ጀምረዋል። ኦኬ፣ በተኛበት መግደል ጀምረዋል። ስለዚህ ህይወታችሁ እንዳይቀጭ ባጭሩ ልጆቻችሁ እንድታሳድጉ የልጅ ልጅ እንድታዩ ረጅም እድሜ እንድትኖሩ ከፈለጋችሁ ለሚስቶቻችሁ ታማኝ ሁኑ። ከዛ ውጭ የአሁን ጊዜ ሴቶች ቀልድ የለም። ገባህ? እንደ ድሮ ሴቶች እንደ ድሮ እናቶቻችን ዝም አይሉ። የእርግዝና ምልክት ነው። አላረግዝም አንተ እኮ ለከም ያረከስከው ሴት ናት። እሷ ናት እኮ የምታረግዘው ማለት አላስረግዝም። ወልደሃል ልጅ አለ። ስለማታስረግዘው ቱርክ ሂጄ ከመጣሁ በኋላ እንደማላስረግዝ ሆኛለሁ። በእናትህ ያው እያየን ነው እኮ እርግዝና አይደበቅም። ልጅቷ እያቅለሸለሻት ነው። 10 እያለችብን ነው እዚህ ላይ ያችለን እናቴ ያለው ነገር ሀቁ ይውጣልኝ ነው። እኔ ሀቁ ይውጣልኝ ባይ ነኝ። ሀቁን አለ። እሷ ግን ወድጄ ሳይሆን ተገድጄ ነው። እሱ ምንም ችግር የለውም። ለሱ ኃላፊነት ወስዳለሁ። ግን ለተናገረችው እና ስም በማጥፋት አለቃትም በህግ እከሳለሁ። ይህን እንድታገኝ ፈልጋለሁ። ምንም ህግ ጋር የምትዳረሱት ነገር አይኖርም። ሙባረክ አንተም ጥሩ ልጅ ነህ። በጣም ወድሻለሁ አቡ፣ ወላሂ ወድሻለሁ። ሰው ነው የላካት እመኝኝ አቡ፣ ወላሂ ሰው ነው። እና ያበሳጫታል ብዙ ነገር ተረዳትና በቃ ይቅርታ ተባባሉና ኦኬ ትናገራ። እሺ አቡ እሺ አልሰራለሁ። ትናገር እውነቱ ሚውት አድርጊና ዋትስአፕሽን ስሚውና ከዛ ተናገሪ። እሺማ ተናገረም። ሴት ስለምትወድ ለሴት ትሰጣለህ እንጂ ከሴት ትበላለህ ብዬ አላስብም። ለወንድ ግን አትሰጥም። ስለዛ እንደዚህ ስሜ ጠፍቶ ማለት ነው እዚህ ጋር ሳትናገር ወርዳ 25,000 ሰው ጋር 27,000 ሰው ጋር ማለት ነው 19,000 ድርሃም እና ወርቅ ከጣቴ ላይ አውጥቶ ሽጦብኛል ብላ ተናግራ ተፈልግም ህሊናዬም እንትን ይለኛል። ሀቁን ትናገር። ከዛ በኋላ ያለውን ነገር እናገራለን። አይ ማትናገር ከሆነ ግን እንዲህ ስሜት ቪዲዮ ተሰራጭቶ ምን ብሎ ማለት ነው ወላሂ ይሄ ሌላ ነገር ነው። አቡዬ ሀቁን ትናገር ማለት ነው። በእናቷ አስሚያት ተማልልኝ። በእናቷ መርየም እንድታውቅ አልፈቀድኩም። ለምንድን ነው ማሳውቃት? እንዴት ነው የምነግራት? ሸሪያ እንደዚህ አይደለም። ምሳሌ ነው አልኩ እኮ ምሳሌ ነው። በግድ ነው ያስቀመጠኝ ያለች ነው። አሁንም በግድ ነው። ያንቺ ችግር ነው ይሄ። ፈርስት ኦፍ ኦል ሰው ወስዶ ሲያስቀምጥሽ ለምን እሺ ብለሽ ትቀመጫለሽ? 5 ወር ሙሉ እኔ እንደዚህ ሰው አልመሰለኝም። አልመሰለኝም ብሎ ነገር አለ። ይሄ ህይወት እኮ ነው። ህይወት አይደል እንዴ? ቀልድ ነው። ኒካ ካሰርሽ ኒካ አሳስሮ ሰው ቤት ወስዶ ሲያስቀምጥሽ ለምን ትስማሚያለሽ? ሁለተኛ ሚስት እንዳለው እያወቅሽ ሁለተኛ ሚስት ሆነሽ ለምን ትገቢያለሽ? ሁለተኛ ቤት ተከራይቶ አንቺን ማስቀመጥ ካልቻለ ብቁ አይደለም ይሄ ሰውዬ። አዎ ታዲያ ብቁ ያልሆነ ሰው ጋር ለምንድን ነው እሺ ብለሽ ኒካ ከማሰርሽ በፊት የት ነው የምታኖረኝ፣ የት ነው የምታስቀምጠኝ ብለሽ ተነጋግረሻል? ቤት አለ እሱ የሚስቱ ቤት የመጀመሪያ አንደኛው ቤት ሳምንት ተቀምጠሽ ወረትሽ የሙሽራነት ወረትሽ ሲያልቅ ወስዶ ሰው ቤት አስቀመጠሽ። ሶ ፈርስት ኦፍ ኦል የእኔ ቤት የቱ ነው? ኒካ አስረን የት ነው የምታስቀምጠኝ አይባልም።
ሁልጊዜ እኮ እናንተ እኮ ናችሁ መብታችሁን የምታስደፍሩት። እናንተ እኮ ናችሁ ዋጋችሁንና ልካችሁን የማታውቁት። ከኢትዮጵያ ኤርፖርት ተቀብሎሽ ኦኬ ተቀበለሻ። ለሱ ብዬ መጣሁ 19,000 ድርሃም ይዤ ሄድኩትን 21,000 ድርሃም 2,000 ድርሃም ብቻ አጥፍቼ 19,000 ድርሃም ይዤ መጣሁ አልሽ። ማስረጃ እስካላየው ድረስ እኔ ምንም ነገር ያለ ማስረጃ አላምንም። ከዛ ኤርፖርት ተቀብሎ ቤቱ አምጥቶኝ 2 ሼኮች አመጣ። ኒካ አሰርን። አልሐምዱሊላህ ሀላል ሆነ። ሳምንት ሙሉ አብረን ቆየን። ሳምንት የሙሽርነት ወረትሽ ጣዕምሽ ሲያልቅ ወስዶ ፈዲላ ቤት ሲያስቀምጥሽ እሺ ብለሽ የተቀመጥሽው አንቺ ነሽ። ኒካ ከማሰራት በፊት ወላሂ አልሄድም አልኩ እኔ በግደቀለብሽ ማሽ ጉደቀለብሽ። ቆይ ኒካ ከማሰርሽ በፊት የት ነው የምኖረው ብለሽ አትጠይቂም? ተው እንዴት ነው ሀቢባ ስራ ለመግባት ነው 6 ወር ተስማምተን ብዬሻለሁ። ስራ ለመግባት እኮ 6 ወር ስራ ከእሷ ጋር ላውራ ፕሊስ። እኔ ኒካ ልትፈራረቡ ስትሉ የት ነው የምኖረው ብለሽ አትጠይቂም? ጠይቄያለሁ። እዚህ ቤት ነው የምትኖር ያለኝ። ከሚስት ጋር ቤት እሷ የለችም፣ ያቀን የለችም። እሷ ጦቢያን አላት። መምጣቱ አይቀራል። ልጃቸው ያሏቸው ትመጣለች። አታውቅም። ምንም አላውቅም። የማውቅ ታሪክ የለም። ኧረ ሴቶች በእናታችሁ እያጣራችሁ ግቡ። ዝም ብላችሁ ወንድ ስላገኛችሁ ብቻ ሄዳችሁ አትለጠፉ። እንጉድ ነው። አሁን አንቺ እርጉዝ ከሆንሽ ልጁ የት ነው የሚያድገው? ለልጁ ለሚፈጠረው ጽንስ ለምን ለልጆቻችሁ ለምን አታስቡ? በጣም የሚያሳዝነው አሁን ብር ሰጠችክም አልሰጠችክም ኒካ እስካሰርክላት ድረስ ሚስት እስከሆነች ድረስ ኃላፊነት ወስደህ ሙቤ ኢቃማ አሰራላት። ታረቁ። እሷም ኖ ሀቢባ እንደዚህ አይነት ምስት የለኝም። እንደዚህ አይነት ሊኖረኝ አይችልም። በህግ እንጨርሳለን። ስሜ ጠፍቶ እዚህ ጋር ማለት ነው መጣ ተናግራለች አለ እንደተናገረችው ስህተቷን ተቀብላ እንደ ምስት ማለት ነው ማን እንዳሳሳታት ተናግራ ተናድጄ ነው ሴሊት ትናደዳለች። አዎ እረዳለሁ። ተናድጄ ነው እንደዚህ ስለ ቃላችን ስለጠፋ ተናድጄ ነው ካለች ሐቁን ከተናገረች አለ ወሳለን። ያለበለዚያ አስገድዶ እኔ አንገት ላይ የሚያስራ ሰው የለም። ገባሽ? እኔ አንገት ላይ ማንም ብር ስለመስጠቷ ምንም አይነት ማስረጃ የለንም። ግን ሰጠችክም አልሰጠችክም እሱም አላህ ነው የሚያውቀው። ሰጠችክም አልሰጠችክም ግን እንደ ሚስት ኒካ እስካሰርክላት ድረስ እቺ ሴት ያንተ ናት። አንተ ስር ናት ያለችው። ኦኬ። ምናልባት ደግሞ አሁን ከተመረመረች በኋላ ደግሞ ምናልባት ሆዷ ውስጥም ጽንስ ሊኖር ይችላል፣ ልጅ ሊኖራችሁ ይችላል። ስለዚህ በቃ ሴት ናት። ተበሳጨች። ሆቴል ጭፈራ ቦታ ሂዳ ና ሎኬሽን ልክልሃለሁ ና ጨፍር ቀሬቃር እያለች እያደረች ምን ማለት ነው? ጀማ አላውቅም። ቤት ነው ነበርኩ እኔ ብላለች አላለችም። ጨፍራሹ ጋበዝኩ ባልሽ ነው ችግር የለም። መርየም ቤት ጭፈራ ቤት አልሄደችም። ቤት ውስጥ ግን እየጨፈረች ጋበዘችክ እና ጨፍራ አብረከኝ አለችክ። በቃ ይሄ ደግሞ ስለምትወድቅ ነው፣ ኖርማል ነው። ሶ ምንድነው አሁን መፍትሄ? ወደ መፍትሄ ድረስ ሚስትክ እስከሆነች ድረስ በአንተ ኃላፊነት ናት። ስለዚህ ይቅርታ አድርግላት። መታ እንትን ስላለች በደፈና ይቅርታ አቡዬ በደፈና ይቅርታ የፈለገው ሰው ነድቷት አምጥቶ ሚዲያ ላይ ፎቶ የለጠፋ የትኛው መብት ነው? ኢማራት ውስጥ እንዳለች ባለፈው ቤቴ መጣ ተጣልታኝ ለፖሊስ ደውዬ እንዳሳወቅ እያወቀች አሁንም እንደማልተው በህግ ማለት ነው ቤት መታ የበጠበጠችው የተጣላችሁት ፖሊስ የጠራክባት እኮ ስለምትወድቅ ነው። አለቀ በቃ። መወደድ አኩርቶክ ነው። አልገባኝም። በቃ ስለምትወድቅ ነው፣ ስለምትፈልግክ ነው። ከወደደ ደግሞ ወድጃለሁ ይላል እንጂ ወደዋለሁ ይላል እንጂ እንደዚህ አይነት ጠላትነት ወሬ ብሬን በላ። በተለይ ደግሞ ስላረካት ነው የምትጠብቀውን ያህል ፍቅር ስላልሰጠካት ነው። የሰው ቤት አስቀመጥካት። ፈዲላ እንደዛ መሆኑን መጀመሪያ አረጋግጪ። ከሷ መስማት ፈልጋለሁ። ከዲላ ጋር እዛ ያስቀመጥካት በሳምንት ወይ በ4 ቀን ምናምን ትመጣለህ፣ ፒክ ታረጋታለህ፣ ትወስዳታለህ፣ ኢንጆይ ታረጋላችሁ፣ ትመለሳለች። ስለዚህ ይህ ነገር አናደዳት። እሷ አንድ ላይ ዴይ ቱ ዴይ ከአንተ ጋር እሷ ትበላ ቢባ ከአንቺ አልቀበልም። ስለተረዳሃት ነው። እሺ ማሬ በይ ማሬ፣ ስሜትሽን ተናገሪ የኔ ውድ። ከወንዶች ጋር ተቃቅፋ አለኝ እኔ ከፈለገች እዚህ ለጥፍላታለሁ። ወንድሜ ነው፣ አክስቴ ነው፣ አጎቴ ነው ማለት አችልም። ከወንዶች ጋር የተነሳሰችውና ገብተሻል ወይ ቤት ደርሰሻል ወይ ጽሁፉንም አለኝ። እኔ በተናገርኩ ነገር የምጠየቀው አቢባ ቤት እኔ ነኝ። መረጃ ከዛ ስክሪንሾት እያደረግኩ ወደ እኔ ሁሉንም ላኩና አንዱ በጣም አቃጠለኝ፣ አንገበገበኝና ምንድን ነው እኔ ፎቶውን ለቀዋለሁ፣ እኔ ቤላ ለቀዋለሁ። በኋላ መርያም ምንድን ነው ይሄኛው እንደዚህ ተጠምጥሞ እንትን ያለሽ ምንድን ነው? ከዛ አይ ዝም ብሎ ነው
ዝም ብሎ የሰው ምስት ላይ እንደዚህ ግጥም አድርጎ ተቃቅፎ እንትን ያደርጋል እንዲ አልኳት። አይ በቃ ዝም ብሎ ፎቶ እነሳ ብሎኝ ነው እንዲህ ፎቶ ይነሳል አልኳት። ብዙ ፎቶዎች አለኝ ማለት ነው ለመረጃ። እሷም ታውቃለች። እሷ እያየች ነው ወደ ዋትሳፕ ያስተላለፍኩት። ከዛ በኋላ ቻል አደረኩት። ለማንኛውም ይሄን እያስታወስሽ ብዬ ዝም አልኩና አለፍኩና ይሄን ሁሉ አለፍኩና ምንም በቃ ሴት ልጅ ናት፣ ሰዎች ሲያሰታል ችግር የለውም ብዬ ዝም አልኩ። ይኸውና አለች። አልጠየቅኳትም፣ ለምን እንዲሰማት አልፈልግም። ግን ማስደንገጥ ስለነበረብኝ አስደንግጫለሁ። መልእክቴ አስተላልፌያለሁ። ዝም አልኩ። ዝም ብዬ ቁጭ እያልን አጋጣሚ ሀቢባ የሰው ልጅ ሲሰራ የሆነ ነገር ይደርስበታል። ወላሂ አንድ ነገር ውሸት ከተናገርኩ ማለት ነው እኔ እናቴ በህይወት ባኖርም ልክ በህይወት እንዳለች ነው ፊት ለፊቴ የምትቀመጠው ስለ ሴቶች ሳወራ። ገባሽ? ሙታን መቃብር ውስጥ ፊቴ ላይ አቁሜ ነው ስለ ሴቶች የምናገረው። እናቴም ማለት ነው ብዙ በደል ደርሶባታል። ስለዚህ ከዛ በኋላ ምን አለችኝ? ምን አልኳት? የሆነ ነገር ደረሰብኝ ሀቢባ፣ ኪሳራ፣ የሆነ ችግር፣ በቃ ስራ ላይ የሆነ ስራ ተበላሸብኝ። የሆነ ስራ ሲበላሽብኝ መርያም አልኳት፣ እኔ ትንሽ ስራ ተበላሽቶብኛልና ጭንቅላቴም ሰላም አይደለም። እኔ በኔ ስም ሰው መጥቶ የሰው ልጅ በኔ ስም መጥቶ እንዲቸገር ወይ የሰው ልጅ በኔ ስም ከሀገር እዚህ ሀገር ላይ እንዲቸገር እንዲሰቃይ ችግር እንዳደረስበት ስለምፈልግ በእናትሽ በቃ ሰው ፍሪ ሲሆን ነው ሁሉም ነገር። 6 ወር ስራ ግቢና ከ6 ወር ወደዚህ አይቻልም። እኔም 6 ወር ያሉትን ነገር ራጡ ብዬ ልጨራርስ። 6 ወር ስራ ግቢና ሰርተሽ 1 ብር ለኔ እንዳሰጭኝ አልኳት። አዳምጪ፣ 1 ብር ሰርተሽ ለኔ እንዳሰጭኝ ራስሽ ተጠቀሚበት። ከዛ አልኳት ስላት እሺ በቃ ተረዳርተን ነው እንግዲህ ተረዳርተን እሺ ብላኝ ነው። እሺ ተባባል። ቀጥታ ፈዲላ ማለት ቢሮ ብቻ ሳትሆን እህቴ ናት። አንድ ቃል ብላ ነበር። ምን አለች? እኔ ፕራይቬቲ ወይ ደግሞ የባለቤቴን እኔን በተለይ ቤት ውስጥ ያለውን ነገር ውጪ መናገር አልፈልግም ነበር። እቺና ለመጀመሪያ ጊዜ ማለት ነው እንደዚህ ሆንኩ። ችግር የለውም። ከዛ ማነሽ መርያም ብዬ በክብር ባለቤቴ ናት ብዬ ያችን ልጅ አውቃታለሁ። በጣም እንቀራረባለን። ባለቤቴ ናት። ምንም ነገር እንዳትቸገርብኝ። ጥሩ ስራ አይዲም ይሰራላት። ግን እኔ የምናገረው 6 ወር ብቻ ነው የምትሰራው። ብሯን ራሷ ትውሰድ። 6 ወር ሁኔታ አመቻችቼ ቤት ተከራይቼለት አንዳንድ ነገር እስከማሟላለት ድረስ ሰርታ ለራሷ ትጠቀም። ከዛ በኋላ ግን ማውጣት የሚችልበት ቦታ ስላት አይ አይቻልም አለችኝ። አይቻልም ግን ገብታ 6 ወር ሰርታ ወጣለሁ ካለች አያስገድዷትም። ግዴታዋ 6 ወር ብቻ ነው ተባልኩ። እሺ ብዬ በቃ 6 ወር ብቻ ስሪና ከዛ በኋላ አይዲ ሰራልሻለሁ ተባብለን እሺ ተባብለን ምንም አይነት ብር የለም፣ ምንም ነገር የለም። ከዛ በኋላ የምትለውን ወርቅ የሆነ ድርብ ወርቅ ትልቅ ነው አንስታ ሰጠችኝ። አስቀምጥልኝ ስትለኝ አንድ ቀን እዚሁም እንትን አላልኩም። ወዲያው እሷ አጠገብ በፓናዶል ካርቶን ጠቅልዬ ሄጄ ሰው ጋር ካስቀመጥኩ ችግር አለው ብዬ የሆነ ቦታ አስቀምጬው እዛ እየጠበቅኩት በየሳምንቱም በሁለት ቀኑም እየጠበቅኩት ሄደች። ቢሮ ወሰኳት። ለቢሮዋም ነገርኳት። እንደዚህ ቢሮ ሳይሆን ለእኔ ቤተሰቤ ናት፣ እህቴ ናት ፈዲላ ማለት ነው። ፈዲላ እንደዚህ ነው፣ እቺ ባለቤቴ ናት። እጠላታለሁ። ስሚኝ፣ ቅድም ስትል እጠላታለሁ አልፈልጋትም አለ የሚለውን ቃል ፈዲላም ልመጣ ትችላለች። ከየት እንዳመጣች ትነግረኛለች። እኔ እንደዚያ ነገር አልናገርም። ከጠላዋት የሚያስገደኝ ነገር የለም። ሰው ይጋባል። ካልፈለግኳት ግዴታ ተሸክመ መዞር አለብህ የሚለኝ ህግም ሸሪያም ስለሌለ አወርዳለሁ። አላልኩም፣ በፍጹም አልልምም። ከሰው ኋላ የምናገር ሰው አይደለሁም። ባለቤቴ ናት ብዬ በይፋ ነግሪያት አደራሽን ጥሩ ስራ አስገቢልኝ። ከዛ 6 ወር ወጣ ሰርታ ትወጣለች ብዬ ተነጋገርን። እሺ አለችኝ። ከዛ በኋላ ምን ተፈጠረ? ወርቁን አስቀምጣለች እኔ ጋ። ወርቁን አስቀምጣ ቪዲዮ ቢከፈትልኝ አሪፍ ነው። ስልክ መደዋወል ምናምን አይሆንም እዚህ ላይ። ከዛ በኋላ ወደ ስራ ሄደች። ስራ ሄዳ አልተመቻትም፣ ወጣች። አሁንም ሌላ ስራ ገባች። ደውላልኝ ሙባረክ የገባው ስራ ይኸው ድምጿ አለ ብዬሻለሁ። በምናገረው ነገር ውሸት የምትል ቦታ ማረጃ ካስመጣሁባት
ሁሉም ነገር የእሷ ውሸት ይሆናል ማለት ነው። ከዛ በኋላ ምን አለችኝ? ወንድ ነው ሴት ምስት የለውም ምን ይሻላል ስትለኝ፣ እንዴ ምን ማለት ነው አልኳት። ለባለቤትነት ነው ወይስ የታጨሽው? ለስራ ነው ውጭ አልኳት። እሱ ስራ ማለት ነው። እውነት ነው። ወጣች። አሁን ሌላ ስራ ገባች። ወጣች። ተንከራተተች። ለእኔ ጋር ማለት ነው። እንደኔ ተንከራተተች። ለደላላዋ ደውዬ ተይ አታስገቢያት አልኳት። በደንብ አዳምጪኝ። እዚህ ጋር ተገናኘን። እኔና እሷ ተገናኝተን ሙባረክ አለችኝ። መኪና ውስጥ ሆነን ማለት ነው። ሙባረክ አለችኝ። አቤት አልኳት። በቃ አትጨነቅና አንተም ችግር ውስጥ እንዳለ ተረድቻለሁ፣ አይቻለሁ። የሆነ ብር አለኝ አገር ላይ ስራው ይቅር እንጂ እኔ አይዲን ላሰራ ነው፣ ፍቃድ ብቻ ነው ከአንተም ፈልጎ አለች። ምን አድርገሽ አልኳት። የሆነ መሬት 7 ሚሊዮን ብር ተሰጥቶኛልና እሱን ልሸጥ ነው አለች። ወይኔ ጉዴ! ትናንትና በልጅነትሽ እኔ ጋር እኔን ሳታውቂኝ ያፈራሽውን ንብረትሽን ዛሬ እኔን አውቀሽኝ በኔ ጦስ ፈልግም። በቃ ይሄን ያህል ከተንከራተት የፈለገ ኪሳራ ይምጣ። አንዴ ኪሳራ ገብቶብኛል። የፈለገ ነገር ይምጣብኝ። አይዲሽን አሰራልሻለሁ፣ አትጨነቂ። ካንስሌሽንና ፎቶሽን ላኪልኝ፣ ስጭኝና እስካሉን ራሴ አይዲ አሰራልሻለሁ። ያን የድሮ ንብረት ከኔ ጋር ሳትኖሪ ያፈራሽውን ንብረትሽን እኔ ጋር ሆነች እንድታጠፊው አልፈልግም። ይሄ ቀይ መስመር ነው። ራሴ አሰራልሻለሁ ብዬ ነገርኳት። እሺ አለችኝ። አመሰግናለሁ አለች። ችግር የለውም ግዴታ ነው እኮ እኔ የሆነ ነገር ስለደረሰብኝ እንጂ ብዬ ከዛ ስራ አለን፣ የእኛ ስራ አለ። የስራችን እንትን ላይ እንዲሰራላት ተጀመረላት። ሬጀክት መጣ። አሁንም ሁለተኛ ጊዜ ተጀመረ። ሬጀክት መጣ። ሁሉም ነገር በመረጃ ነው አለ። ሶስተኛ ላይ እንትን መጣብን፣ ፖሊስ ክሊራንስ ሲመጣብን ቀጥታ ወደ ኤምባሲ ልጁ በጣም ይዟት፣ ጓደኛዬ ነው ይዟት፣ በጣም አጋጉል ሆነ። ስንት ቦታ ወሰዳት። ምን አለ አልተሳካም። ውክልና ለጓደኛዬ አሁንም ውክልና ለጓደኛዬ እንድሰጥ ጓደኛዬን ለምኜላት አዲስ አበባ ገብቶ 30 ሺህ ብር ልኬለት የወጪ የምናምን ማለት ነው። እዚህ ላይ ሊመጣ ይችላል። እዛ እየጨረሰላን ነው። በመሀል ተንኮል አሰበች። ቀጥታ አላስተዋወቅኳቸውም። ከባለቤቴ ጋር ልጅ ይዛለች። ራሷም ነፍሰ ጡር ናት። ቀጥታ መታ በሩን አንኳኳችልኝ። ሰው ልኳት ማንን እንደላካት አውቃለሁ፣ መረጃ አለኝ። ገባሽ? በሰላም እየኖርን ማለት ነው። ቀጥታ ቤቴ መጣች። ከስሻለሁ ያልኩሽ እዚህ ቦታ ነው። ቤቴ መጣ። ባለቤቴ አለች፣ ህፃን ልጅ አለኝ፣ ነፍሰ ጡር ናት። እሷ ንግግር ያላት ከኔ ጋር ነው። ቤቴ ስመጣ አቤት አልኳት። አንተ አይዲህን ታወጣልኛለህ አታወጣልኝም ምናምን አለ። በቃ ክርክርና ሌላ ነገር የመፍጠር ሁካታ ፈጠረች፣ ጮኸች። ቀጥታ ህግ ስላለ ለህግ ለሙባረክ ብቻ ሳይሆን ለሷም ለኔም ነው ህግ። ገባሽ? በህግ መዳኘት በጣም ደስ ይለኛል። ከዛ ወደ ህግ ደወል። ቀጥታ የሆነች ሴት ናት አስተላለፉልኝ። ተደወለ፣ ተሰጣት። 9,000 ብር በልቶኛል አይዲ ለማሰራት ብላ ተናገረች። ስትሰጪው ወረቀት እንትን በአካውንት ነው የሰጠሽው? መረጃ አለሽ? የለኝም። የለሽም አይደለ? እንደማይሆን ተነገራት። ቤት መሄድ የለብሽም ነበር ብሎ ሁሉን ነገር ጻፉ። ቪዲዮን ቀርጫታለሁ። እዛኔ ምን እያደረገች እና ምን እየተናገረች እንደነበር ቪዲዮ ቀርጫታለሁ። ቤቴ ውስጥ የረበሸች እንደነበር ማለት ነው። ከዛ በኋላ ልትወጣ ፈለገች። በሩን ዘጋው። አትወጪም አልኳት። ቅድም መተሻል። አሁን ዝም ብሎ ተገብቶ ዝም ብሎ የሚወጣበት ቤት አይደለም። ህግ እስከሚመጣ ብዬ ቤቱን ዘግቼ ፖሊሶቹን ድረሱና ኑና እኔንም እሷንም ወደ ህግ፣ ከዛ በኋላ በመረጃችን ያለውን ነገር እናያገራለን ብዬ እየጠበቅኩ ያለው የሆነ ጓደኛ መጣ። አይሆንም ነገ ሴት ልጅ ናት ሲያዘ ሙባረክ ትባላለህ ምናምን የሚል ነገር አነሳ። ይዞ ወደ ራሱ ቤት ይዟት ገባና በቃ ተዋለ። በፍጹም በቃ ይሄን ማለፍ አለብህ። ሴት ልጅ ናት እንትን ትቾክላለች፣ ጥሩ አይደለም። የፈለገ ነገር ቢሆን የሰው ቤት ውስጥ ውካታ መረበሽ ምናምን፣ እሱን ደግሞ ብዙ ነገር የሚጎላችሁ ነገር አለ። ያን ሳታሟሉ ባልና ምስትም ማለታችን
እንደዚህ አገር ህግ አሁን ደግሞ ችግር የለውም ይቅር በልና ተዋለኝ። እሺ ብዬ ተውኩ። ትላንትና ማታ የታለ የምትነጋገረው እንደዚህ አይነት ነገር ከሆነ እኔም ምልክ ውስጥ ገባሁ። እኔን የማይወዱኝና ከኔ ጋር ተጣልቶ ስንት ነገር እሷ ጋር ተናግሮ ተጣልቻለሁ፣ ጀበና ልሰብርበት ነበር፣ ልገለው ነበር በአንተ ምክንያት የምትለኝን ልጆች ጋር መገናኘት ሲጀምር መብቷ ነው። ዝም አልኩ። ግን እስኪ የት እንደሚያደርሱሽ መጨረሻውን እናያለን ተባባል። ማታ ድምፅ ይዛልኝ ሙባረክ። እኔ ለአንተ ምንም ነገር የማስበው ነገር የለም። አይዲን ምናምን በሰላም ስትናገር የመለስኩላን ነገር አለ። ይኸውና እከፍትልሻለሁ። ይኸውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙባረክ የተናገረችው ነገር ሁሉ ትክክል ነው ወይስ አይደለም? ውሸት ነው። ሁሉም ውሸት ነው። እሺ የመጀመሪያው ጥያቄ 9,000 ድርሃም ሰጥታ ካለች በኢቃማ ማሰሪያ። ቆይ አንዴ እኔ ቪዲዮ ወጥቼ ስናገር ነው የሚያረካኝ። ወላሂ አልሰጠችኝም። 9,000 ድርሃም አልሰጠችኝም። ወላሂ አልሰጠችኝም። እሺ መርያም ቪዲዮሽን አብሪና ምንድነው ማስረጃችን? 9,000 ድርሃም ለመስጠትሽ ስሚኝ፣ እኔ ማስረጃ ሰጥሻለሁ። እሺ ማስረጃ ሰጥሻለሁ። አንደኛው አስቀድሜ የምነግርሽ ነገር አለ። አንደኛው ነገር ሲጀመር እኔ ከሴት ልጅ 1 ብር ተቀብዬ በእድሜ ማለት ነው ይሄን ያህል እድሜ ይዤ ከበፊቷን ባለቤቴ ቢሆን የትኛውም ሴት የሙባረክ ሚስት ነኝ አይደለም የሙባረክ ጓደኛ ነኝ ብለው ወይ ደግሞ ሙባረክን አውቃለሁ ብለው 1 ብር መቀበለው ሴት የለም። ይሄን ምንም ችግር የለውም። በማስረጃ በሁሉም ነገር አረጋግጣለሁ። ሁለተኛ ደግሞ እንኳን ባለቤቴ ሁና ብር ልትሰጠኝ ተይና እኔ መጀመሪያውን አስተካክዬ ልናገር። እሷ ተናግራለች። መጀመሪያ ተዋወቅን። እሷ እንዳለችው ተዋወቅን። እኔ ገስት ላይ ነው የተዋወቅነው። እንደ ሰው ከተዋወቅን በኋላ በሐላል በሸሪያ እንደምንጋባ ተነጋገርን። ከዛ በኋላ ወደ ሀገር ገብቼ ካልመጣው ስትለኝ አይ የኔ ምስት ሁኚና ወደ ሀገር ግቢ ስላት ኖ ያንተ ምስት ሳልሆን ነው ወደ ሀገር የምገባው አለች። ከዛ ይኸው አንድ ነገር ልንገርሽ፣ ከመጀመሪያ እስከ መጨረሻ የተነጋገርነው በኦሮምኛ ድምፅ አለኝ፣ መረጃ ሙሉ በሙሉ አለኝ። ችግር የለውም። እኔም ይቺን ቀን ጠብቄ ያለውና የካደችውን እዚህ ካለምነች ትዋረድበታለች። ያው ስለ ወርቁም ስለ ምኑም እኔ በመረጃ አምጥቼ ገጭ አደርግልሻለሁ። አዳምጠውላቸው። እሷ ለተፈለገችው እኔ ሴት ልጅ ማዋረድ ደስ አይለኝም። ሲጀመር 1 ብር አልበላም ነው ከሴት ልጅ አንገቴ ይቆረጣል እንጂ አይደለም ምስቴ ሁና ስሚኝ፣ አይደለም ምስቴ ሁና በምንም አይነት ምክንያት ከሴት ልጅ ብር አልጠቀምም። አለቀ። መጥቀም ካልሆነ በስተቀር አንድ በይ። ሁለተኛው አገር እየገባች ነው። እናቴ ማርያም አትግቢ። ከገባሽ ቤተሰቦችሽ ጫና ሊያደርጉብሽ ይችላል። ሃይማኖት ቀይረሻል። ከአሁን በፊት ብዙ ነገር ጫና አትግቢና ባለቤቴ እንደሆንሽ በቃ ቤተሰቦችን አናግሬ ብትገቢ እኔ መረጃ አለኝ ብያለሁ። መረጃ አለኝ። ድምጻችን ሁሉ ባል አይዞሽ በአንቺ ተራ አልፈቀድኩለትም እንዲያቋርጥ። ሲያቋርጥሽ ሚዩት አድርጋልኩት አይደል? ስለዚህ በሱ ተራ አታቋርጥ። ለቤተሰቦችን ስም እንዳጠራ ስም አልጠራምኩ። ቤተሰብ ጫና እንዳያር እምነት ስለቀየርሽ ከኦርቶዶክስ ወደ እስልምና ስለመጣሽ እምነት ስለቀየርሽ ቤተሰብ ጫና እንዳያረግብሽ አትግቢ ያልኳት ነው ያለው እንጂ ቤተሰብ አለ እንጂ ስም አልጠራማል። ስለዚህ ስም ከጠራን ያቋርጠዋለሁ። ሚዩት አታብሪ ያለ ተራሽ። እሺማ እሱ ያለ ተራሽ ያስቀምልሻለሁ። ከዛ አይ ካልገባሽ ብያት እንግዲህ አቢባ ቢደበቅ ነገር አለ፣ ሁሉ ነገር ልናገር አለ። መረጃ ያለኝን ነገር የሚደበቅ ነገር የለም። ግድ ነው መረጃ ያለክን ኦኬ መረጃውን ልንገር አይደለ? ከዛ አይ ካልገባው ኒካሳ እናረግ ገብቼ አሳምኜ መለሳለሁ። ከወደድሽኝ ተመለሽ፣ ካልወደድሽኝ የራስሽ ነው ብዬ ዝም አልኩና ገባች። ገብታ ስልክ ብደውል ምን ብል ከሳምንት ከ10 ቀን አንዴ ነው ማገኛት። እንግዲህ ቃል ተግባብተናል። ልክ ኒካ እንጂ ምስቴ ናት። እንግዲህ እሷ ላይፏን እያሳለፈች ነው። መጣች። ስትመጣ ተቀበልኳት።
ከተዋወቅን ቀን ጀምረን እኛ ጓደኛሞች ነን። ገብታ ስትመጣ ሂጄ ከኤርፖርት ተቀብያት ወደ ሌላ ነገር እንዳንገባ ቅድሙንም ሼክ አዘጋጅቻ በሃይማኖቴ የሚያስፈልገውን ነገር ሁሉ አዘጋጅቻለሁ። ወደ ሀላል ገባን ቀጥታ ማለት ነው። ሌላ ነገር ሳንገባ ወደ ሀላል ገባን ማለት ነው። ሃይማኖቴ ይፈቅድልኛል። ወደ ሀላል ገብተን በሙባረክ የተበደልሽውን ነገር ንገሪ ሳሙስ። በመጀመሪያ ማለት ነው አይድ አሰራልሻለሁ ብላ ጠየቀኝ። እሺ ያልኩ 9,000 ብር ነው ሰጠሁት ለአይድ ማለት ነው። እሺ ያልኩኝ ካንስሌሽን አለኝ ማስረጃ ማለት ነው። እልክልሻለሁ አሁን በውስጥ ካንስሌሽኔ እና ካንስሌሽን ሰጥቼ 9,000 ብር ሰጥቼ በሌላ ለሳይንስ ላይሰንስ ደግሞ ማለት ነው ለመንጃ ፍቃድ ላይሰንስ ትጀምራለሽ 10,000 ብር ነው አለ። እሺ ብዬ ነው 10,000 ብር ሰጠሁት። ድርሃም ማለት ነው 19,000 ብር ነው ሰጠሁት ለአይድና ድርሃም። እሺ ድርሃም እያልሻለሁ። ከዛ ሌላ ደግሞ ወርቅ ነበረኝ። ወርቅ አለ አሁንም ፎቶ ልኬልሻለሁ። አላየሽም? እስቲ ወርቁን አላየሁም። መጨረሻ ላይ ነው ብዙ ስለላክሽ ዶክመንቶች ለኔና ለሱ ፎቶ ልኬልሻለሁ። አለ ወርቅ እጄ ላይ። አዎ ቀለበትሽ ላይ ያለው ወፍራሙ ነው እሱ ነው። አዎ ወርቅ ነው እሱ ለወለጋ ወርቅ ነው። እና አመዳም ቤት ከገባሽ ይሄ ወርቅሽ አመዳም ትወስዳለሽ፣ ፊዲ አስቀምጫ እኔ ጋ ይሁን አለ። እሺ ብዬ አውልቄ ሰጠሁት ወርቄ ማለት ነው። ማስረጃ አለኝ። ከዛ በኋላ ከሰጠሁት በኋላ 1 ወር 2 ወር በኋላ መሰለኝ ወርቄን መልስልኝ፣ እጄ ባዶ መሄድ በጣም ደበረኝ ምናምን አልኩ። ይቅርታ ከተናደድኩ ማውራት አይችልም ነኝ። ተረዳለሽ? በጣም ይጣፍጣል፣ ቆንጆ ነው፣ ሁሉም ይገባል። አዎ ወርቄን መልስልኝ አልኩ። ለማነባ ወርቅሽ ነው አንቺ ማላቅሽም ወርቅሽም ማላቅም ሸጥቼ ነው በላውት አለኝ። ቦይስ አለ ለሱ ድምፅ ማለት ነው። ለእኔ ጽፈት ነው አለ፣ ለሱ ደግሞ ቦይስ አለ። እልክልሻለሁ ከፈለግሽ። እና አሁን እኔ ካንስሌሽን እንደሰጠሁት 3 ወር ነው 9 ቀን 2ኛ ወር ነው ሰጠሁት ካንስሌሽን ማለት ነው። አሁን ስንተኛ ወር ነው? አሁን ያለነው 5ኛ ወር ቀን 8 ነው ያለነው። 5ኛ ወር ቀን 8 ነው። 2 ወር ሆነሽ ከሰጠሽ 3ኛ ወር ነው ማለት ነው። 3 ወር ነው ማለት ነው እኔ ካንስሌሽን ያሰጠሁት። አዎ ከትውውቅ ጀምሪ እንዲገባን። ይኸውልሽ ኮመንቱን አይሹ እንዳለ ህዝቡ እንዴት ተዋወቃችሁ? ማን ነው አምጥቶ ሙባረክን ያስተዋወቀሽ? ከዛ ጀምሪ። በቲክቶክ ነው ተዋወቅነ፣ በሱ ቤት። አንቺ ገስቱ ላይ ገብተሽ ነው የተዋወቅሽው? አዎ። እሺ እሺ። ከዛ በውስጥ መስመር ጻፈኝ። በቃ አወራ። በውስጥ መስመር የጻፈው ማን ነው? አንቺ ሙባረክ? እሱ ነው። ነጥብ መጻፍ ያለበት ነጥብ ላሲዚ ላሳወቅሽ ነው። አንደኛ 10,000 ድራም ለመንጃ ፍቃድ፣ 9,000 ድራም ለአይዲ። ወርቅ ስንት ወር ነው ወርቁን ከሰጠችኝ? ይሄን ብቻ ጠይቂኝ ቶሎ። አሁን ጠይቂኝ ጻፊ። አንደኛ የሰጠችኝ 9,000 ድርሃም 9,000 ድርሃም ለአይዲ። እኔ ረጋል ቀኑ አላስታውስም። ግን ረጋ ማስረጃ አለኝ። ደረሰኛ ሀቢባ እሱን እኔ እመጣልሻለሁ በኋላ ማልሴ ላይ 3ኛ ወርቁ ማለት ነው። መቼ ነው የሰጠሽው? ባያት በእናትሽ እቺን ብቻ እንዳረሺ። እኔ ቀን አላውቅም ረስቻለሁ፣ ግን ማስረጃ አለኝ። ምን ያክል ጊዜ ደርሷል? እኔ ጋር ለምሳሌ ስንት ወር ይሆነዋል ወርቁ? አዎ አቡዬ እኔ ስራ ወርቁ ስንት ጊዜ ይሆነዋል? ረስቻለሁ እኔ ረስቻለሁ፣ ግን ማስረጃ አለኝ። ከተዋወቃችሁበት አይደለም ሀቢባ፣ የወርቁን ጊዜ በግምት ራሱ 1 ወር 2 ወር ይባል ችግር የለውም እኮ ትላለች። ሙባረክ መሀል የምትገባባት ከሆነ ትጨነቅና ይጠፋባታል። ስለዚህ አይደለም የወርቁን ቀን እንድትጽፊልኝ ፈልጌ ነው። የወርቁን ጊዜው ከረመዳን ወደዚህ ወይስ ከረመዳን ወደዛ? መሀል አትግባባት። እሺ ሙባረክ ፕሊዝ በተራዋ አታቋርጣት። ሚዩት አድርግና ያንተ ተራ ላይ ታወራለች። የእሷ ተራ ነው አሁን ይሄ። እሺ መርየም፣ አንቺና ሙባረክ የተዋወቃችሁ ስንት ጊዜ ሆናችሁ? የተዋወቃችሁበትን ለመጀመሪያ ጊዜ አንቺ ሙባረክን ቲክቶክ ላይ አይተሽ ፎሎ ያደረግሽው የዛሬ ስንት ወር ነው?
እሱ ቆይቷል። እኔ ፎሎ ካረኩ ማለት ነው። ግን የተዋወቅ ነው እና እሱ ያወራን 7 ወር 6 ወር እንደዚህ መሰለኝ። 7 ወር ምናምን ነው ትውውቃችሁ። 7 ወር ብለን እንይዘዋለን ትውውቃችሁ። እሺ እንዴት ለመጀመሪያ ጊዜ ቤቱ ገዝት ልትገቢ ቻልሽ? እኔ እንደማንም ሰው ነው ገባው ለሱ ቤት ማለት ነው። ከዛ ቪዲዮ እሱ ምሳሌ ይኸውልሽ ገስት ሪኩዌስት ልከሽ ነው ወይስ ኮመንት ላይ አስገባኝ ብለሽ ነው የገባሽው? አይደለም እኔ አንድ ቁጥር ገዝት ነው ላኩ። ከዛ አስገባኝ። ማንም ሴት ያስገባል እሱ ማለት ነው። የእሱ ቤት ታውቃለች። ሴት ጋር ያወራል ይጫወታል ምናምን። እኔም እንደሱ እንደማንም ሰው ነው ገባሁት። ከዛ ቪዲዮ ክፈች ያለኝ። ከዛ ከፈትኩ። ዋ ቆንጆ ነሽ ታብራለሽ ምናምን አለኝ። ስልክ ቁጥርሽን ስጭኝ አለ። አልሰጥም አልኩ እና አሁን ወጣው። በስቴፕ ንገሪኝ እንዲገባኝ። ኖርማሊ ሙባረክ ሴቶች አንድ ቁጥር ጻፉ ይልና ሴቶች አንድ ቁጥር ስጽፉ እያስገባ ቪዲዮ አብሩ እያለ ቆንጆ ነሽ ምናምን እያለ ነው የሚተዋወቀው። አዎ ኦኬ እሺ ማሪ፣ አሁን እየገባኝ ነው፣ በደንብ እየመጣሽልኝ ነው። አንድ ቁጥር ጻፍሽ ቤቱ ላይፍ ላይ፣ ከዛ ሳበሽ እና አስገባሽ፣ ከዛ ቪዲዮ አብሪ ያለሽ፣ አበራሽ፣ ቆንጆ ነሽ አለሽ። ከዛ እዛው አደባባይ ላይ ህዝብ ፊት ነው ቁጥርሽን ስጭኝ አለሽ። አዎ ቁጥርሽን ስጭኝ በውስጥ እናወራለን አለ። ከዛ ለሱ ገዝት ወጣው። እኔ አልሰጠውም። አልሰጠሽም? አልሽው ምን አልሽ? በውስጥ እሰጥካለሁ አልሽው ቁጥር። አዎ ከዛ እኔ አልሰጠሁም ወጣው። ከዛ ሁለተኛ ጊዜ ነው ገባሁት ለሱ ቤት ማለት ነው ገዝት። ከዛ አሁንም ቪዲዮም አለ እንትን እሱ ብዙ ሴቶች ጋር ነው የሚጫወተው። ከዛ ስጭኝ አለኝ። ከዛ ሁለተኛ ጊዜ ሰጠሁት። ከዛ በውስጥ በዋሳ በሀያ አለኝ። ከዛ መርየም ቀስ እያልሽ ማሪ ቁጥር ስትሰጪው አደባባይ ላይ ነው የሰጠሽው ወይስ በውስጥ? በውስጥ ነው ላኩት። በኢንቦክስ መጥቶ ቁጥር ድጋሚ አደባባይ ላይ ጠይቆሽ በውስጥ ሰጠሃለሁ ብለሽው ከዛ በውስጥ መጥቶ ደግሞ ቁጥርሽን ሲልሽ ሰጠሽው በውስጥ። ኦኬ ከዛ ሰጠሽው እና መደዋወል ጀመራችሁ? አዎ ኦኬ። ከዛ መቼ ነው ለፍቅር ጥያቄ ጠየቀሽ? ፍቅረኛሞች እንዴት ትትሆኑ ቻላችሁ? የፍቅር ጥያቄ ጠየቀኝ እንትን ነው ከኔ ጋር ተጣልቶ ያሉ ማለት ነው። በመረጃ ያለኝ ማለት ነው። ከኔ ጋር ተጣልቶ ያሉትን ነግሬያታለሁ። ደግሞ ብዙ ሰው ተጣልቻለሁ ታውቃለች። እሷም አንዱ ፈልጬው ነበር ያንተን ስም አንስቶ ፈልጬው ነበር ምናምን ስትለኝ አይ ስለኔ አትከራከሪ፣ እኔ ሰው ስለኔ እንዲከራከር አልፈልግም፣ እኔ ከሰው እድልልኝም ታይ ምናምን እያልኳን ነበር። እና ከኋላ እየገፋት ነው ለዚህ ደረጃ ያበቋት። እኔ ቪዲዮን አውርጃለሁ። መጀመሪያውንም በጣም ያቃጥላል። እየተናገረች ያለችው ነገር አንደኛው በወርቅ ሌብነት ተከሰስኩ፣ ሁለተኛው በብር ነው አይዲ ለማሰራት ብላ በቀደም ለፖሊሶች የተናገረችው እንደዛ ነው። ፖሊሶቹ እየደወሉ ቀንና ማታ ይህን ያለው የታለች የአይዲዋ ቁጥሩ ስንት ነው ነምበር ስልኳ ስንት ነው ሲሉኝ አይ ወላሂ ስልኳንም የለኝም። እንዴት ነው ታዲያ ስልኳን የሌለውን ሰው ቤቴ ሊመጣ የቻለው? ምንም ብዙ ነገር ፈተና ውስጥ ገብቻለሁ። አሁን ደግሞ 28 ጉዳይ ሶስተኛ ሰው አላስገባም። ይቅርታ 28 ሰው ላይ መታ ተናግራለች። እኔ ያለውን ነገር በህግ እንዲያልቅልኝ እንድትረጃት በጠበቃ በኩልም በሌላ በኩልም እንድትረጃትና በመረጃዋ እኔም በመረጃዬ በህግ በኩል ቢያልቅልን ጥሩ ነው። ሁሉንም ነገር ልዝና የሚሆኑር ምንም ይኑር በህግ በኩል ለምን ያላደረግሽውን ነገር ሀቢባ አንድ ነገር ልንገርሽ፣ እናቴ መቃብር ነው ያለችው። ወላሂ አዚም ማለት ነው። ወላሂ የእናቴ አጥንት ይውጋኝ። አንድ ብር እንዳልሰጠችን እያወቀች እስኪ በእናቷ ራሱ ብትምልልኝ ደግሞ በጣም ደስ ይለኛል። በእናቷ ብትምልልኝ ደስ ይለኛል ማለት ነው። አንድ ብር እንደሌላት ተናዳ ነው። አዎ ተናዳ ነው። ሰው ቢናደድም ግን ይህን ያህል ውሸት እኔ ለሷ 150,000 ብር ሰጥቻት እስከዛ ድረስ ብሬን ብዬ ያልጠየቅኳት ያለኝን ንብረት ከኢትዮጵያ ሽጬ አምጥቼ እዚህ መኪና ውስጥ ቁጭ ብለን ማለት ነው ያለኝን ንብረት ከኢትዮጵያ ሽጬ አምጥቼ አይዲያን አሰራለሁ ስትለኝ ኧረ በእናትሽ አልኳት። ስንት ዓመት በልጅነት እድሜሽ የአረብ ሀገር ኩሽና ሽንት ቤት አጥበሽ እንትናችሁን በላይ ምክንያት አይዲ አታሰሪም፣ እኔ የማሰራልሽ ብዬ በወሰኩት ዛሬ መጣ ለአይዲ 9,000 ብር 10,000 ብር ለመኪና መንጃ ፍቃድ። ይሄን ያህል ሞኙና ማለት ነው። ይሄን ሁሉ ብር ሰጣኛለች እና ስሜ ጠፍቷል። መፍትሄ ፈልጋ ነው መጣሁት። ተካሰሱ ውዴ፣ መታረቅ ትፈልጊያለሽ? ላስታርቃችሁ ነሽ? ኖ አሁን እኮ እንትን የለኝም እኮ 3
ወር ነው የሰጠው ካንስሌሽን። ለምንድን ነው የሚቆየው እንደዚህ? ነሃል አይዲ መሰራት እኮ 1 ሳምንት ብቻ ነው መፈጅ። 1 ሳምንት ብቻ። ባለቤቴ እንዴት የአይዲ ብር ትከፍለኛለች? አቢባ 1 ሳምንት ነው ወይ 2 ሳምንት ነው? እስካሁን ድረስ ግን እንትን እኔ ቀራማ ውስጥ ነው ገባው። ወረቀቴ ተብላ ተመክራ ነው የመጣችሁት። ወላሂ ባይ ይኸው አንቺ ፊት የምናገረው ማለት ነው። ባይ ሂጂ አድርጊ፣ ስሙን አጥፊ፣ ፎቶውን ተጠቀሚ ያሉን ፎቶ ቪዲዮን ወስጃለሁ። እዚህ ጋር አንቺ ጋር ካልተናገረች እንዳንድ ሴት ማለት ነው አንቺ ጋር ያለውን ነገር ሀቁን ካላመነችልኝ እኔ በህግ ነው ስሜ ጠፍቶ መቀመጥ እሱ አይደለሁም። ማንም በህግ ነው የሚሄደው። ህግ ለሴትም ይፈርዳል። እኛ እያልናችሁ ያላችሁት ያለ ነው። እኔና ህዝቡ እያለን ያለ ነው። ልጅቷ እያቀለሻለሻት ነው። እርጉዝ ሳትሆን አትቀርም። እኛ የጠረጠርነው ነው አይደል? ሂድና ኪን ቤት ትመርመር እና እርጉዝ ከሆነች ለልጃችሁ ስትሉ እናንተ ታርቃችሁ በቃ ሴት ናት ተናደደች ስተዋት ችላ ስትላት እዚህ ጋር መታ እዚህ ጋር አንቺ ጋር ስሚኝ እዚህ ጋር አንቺ ጋር ተናድጄ ነው ብላ ከተናገረች ነው መፍትሄ የሚገኘው። ሀቁን ተናግራ እኔ ይኸው በሰላም ማለት ነው ወደ ቤቴ እየገባሁኝ በሰላም ቤቴን አያደርሰኝ የመኪና አደጋ ይብላኝ። አንድ ብር እቺ ልጅ ለእኔ አልሰጠችኝም። አንድ ወርቋም እሷ ጋር ነው። 2 ግን ስሜን እንደዚህ በልጣ ዝም አይደለም። ለምን የገዛ እናደቶንም እንዲህ አልፈቅድም። ሰው እንትን ላይ እንዲለማመድ አልፈቅድም። ይሄን እንድታጭልን ፈቅድ ያለው መፍትሄ መታረቅ ነው። ታረቁ ይጀምራል። ያለው መፍትሄ በህግ ነው። ቆይ ልጠይቃት። መሪየም መታረቅ ትፈልጊያለሽ? እናስታርቃችሁ። እኔ እሺ አይዴ ካሰረ እንዴት ነው ማታረቅ የምፈልገው? እኔ አሁን የምፈልገው አይዴ ብቻ ነው የምፈልገው። አንዴ እንደምንጨርስ ብቻ ነው የምፈልገው። ሌላ ነገር አለ። ይኸውልሽ እኔ እስከ ዛሬ በጣም ብዙ ልጆች በአይዲ ብር ተበልተው ሲመጡ ደረሰኝ ተቀብዬ ነው እሺ እንዴት ደረሰኝ የለኝም ማለት ነው? ደረሰኝ የለኝም ባለቤት ማለት ነው። አይዲ ሰላልኝ ደረሰኝ የለሽም፣ ቮይስ የለሽም። ከኢትዮጵያ ነው ብሩን ይዤ የመጣሁት አልሽ። ብዙ ማያሳምን ነገር አለ። ምን አባቴ ላድርግ? ያለ ማስረጃ አቅርቢልን፣ ማስረጃ አቅርቢልን። እኛ እንፋለምልሽ ያለ ምንም ማስረጃ 19,000 ድርሃም ከኢትዮጵያ ምጥቼ ተቸግሬ 150,000 ተበደርኩት። ሰው ብር 19,000 ድርሃም እጁ ላይ እያለ 150,000 ከሰው ይበደራል። 150,000 ተበደርኩት ከባሏ። ከዛ ደግሞ ስመጣ ከኢትዮጵያ 19,000 ድርሃም ይዤ መጥቼ ሰጠሁት። ሶሪ ህሊና አለኝ። ያላመንኩበት ነገር ላይ ምንም አይነት እንትን አልልም። እኔ ግን እምለው ለሁለታችሁ የሚበጀው ልጅቷ እርጉዝ ሳትሆን አትቀርም። ወደ ላይ እያላት ነው። ታርቃችሁ ልጃችሁን አብራችሁ ልታሳድጉ በኒካ ነው በሐላል ነው ልጁ የተረገዘው። 25,000 ሰው ላይ የተናገረችውን ነገር ስህተት እንደሆነና እንደዋሸች ካመነች በኋላ ነው ስለ እርቁም ስለ ሌላ ነገሩ የምናወራው። ሰው ነው የላካት። አዎ እንደዚህ አይነት ነገር አታውቅም በፊት